ጋይስ እንደምታውቁት እንግዲህ አርቲስት ነፃነት ወርቅነህ በድንገት ከዚህ ዓለም በሞት ተለይቷል። ሁላችንም ልባችን ተሰብሯል። እግዚአብሔር ከደጋጎቹ ጎን ያኑረው። ለቤተሰቦቹ መጽናናትን እመኛለሁ። ለመላው ለኢትዮጵያ ሕዝብ መጽናናትን እመኛለሁ። ይሄ ምስሉ ላይ የምታዩት ሰው በነፂ ማረፍ ምክንያት አንድ ልብ የሚነካ መልእክት አስተላልፈዋልና እስቲ እሱን አዳምጠን የምንመለስ ይሆናል። መሬት እያረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብልተ በላህን ተሸክመ ቀበርከን። መሬት ምርጦቹን አንገዋል ለጥፋቸው ደጎቹን ነፍስ ዘር ተላካቸው ዳግም ከክርሰ መቃብር ይፈጠሩ እባክህን ሞቶ አይቅሩ። የደግ ሰው ጥረት አለብን እባክህን መልስልን። ከሰው መሃል ሰው መረጥ አገኘው ብላ አትሰልቅጥ። መሬት ዴሎል ኢንተርቴይንመንት አንድ የሰጠው መግለጫ አለ። እሱን አይተን እንመለሳለን። ይህንን ጥሪ ሳደርግ ለሶስተኛ ጊዜ ነው። በአርቲስት ታሪኩ ወይም በባባ ጊዜ ይህንን ጥሪ አቅርቤ ነበረ፣ አልተሳካም። ቀጥሎም ደግሞ በአስፋው መሸሻ በጋዜጠኛ አስፋው መሸሻ ጊዜ ይህንን ጥሪ አቅርቤ ነበር፣ ያኔም አልተሳካም። አሁን በነፃነት ወርቅነህ ጉዳይም ይህንን ጥሪ ድጋሚ አቀርባለሁ። ኢትዮጵያ ውስጥ ላላችሁ ዩቲዩበሮች በሙሉ እንደሚታወቀው እንግዲህ አንድ ታዋቂ ሰው ሲሞት ኢትዮጵያ ውስጥ አርቲስት፣ ጋዜጠኛ ብቻ እንደዚህ አይነት ሰዎች ሲሞቱ ሰው በጣም ስሜታዊ ስለሚሆን በጣም ቪው የሚገኝበት ጊዜ ነውና በታሪኩ ባባ ጊዜም እንደዚህ አይነት ነገር ተፈጥሮ ነበር። እኛ እንደ ዳሎል ኢንተርቴይንመንት ምን ነበር ያደረግነው በጊዜው? ይሄ ምንም ክሬቲቪቲ የሚጠይቅ ስራ አይደለም። እገሌ ህይወቱ አልፏል ብሎ መዘገብ ምንም ክሬቲቪቲ የሌለው በቃ ዝም ብሎ አንድ ተራ ቪዲዮ ነውና በዚህ ቪዲዮ የሚገኝ ገንዘብ ከሰው ሞት ማትረፍ ነውና ይሄ ልክ አይደለም በሚል እንግዲህ ለቤተሰቡ አስረክበን ነበር በዛ ቪዲዮ ያገኘነው ገንዘብና ሌሎችም ዩቲዩበሮች እንደዚህ እንድታደርጉ ጥሪ አቅርቤ ነበር። በጊዜው አልተሳካም። ቀጥሎም ደግሞ በአስፋው መሸሻ ጊዜ ምንድን ነበር ያደረግነው? ከአስፋው መሸሻ ጋር በተያያዘ እኔ በሰራኋቸው ቪዲዮዎች ቶታሊ የተገኘውን ገንዘብ አንዲት በሊስትሮ ስራ የምትተዳደር በጣም ጎበዝ ወጣት ነበረች፣ ለሷ ቶታሊ አስረክበን ነበር። ወይ ለቤተሰቡ መሰጠት አለበት ወይ ደግሞ ለበጎ አድራጎት ስራ መዋል አለበት ብለን ስለምናስብ ማለት ነው። ሌላኛው ጥሪ ያቀረብነው በጊዜው ምንድነው? የትኛውም ታዋቂ ሰው ሲሞት ካሜራ ይዛችሁ ባካችሁ የለቅሶ ቦታ አትሂዱ። ኢቲቪ ፋና ከዘገቡ ይበቃል። በቃ የተለያዩ ሀገራት ላይ ያሉ ሰዎች የቀብር ስነ ስርዓቱን ማየት ስለሚፈልጉ ትልልቅ ሚዲያዎች ከሄዱ ይበቃልና ስልክ ይዛችሁ ጊምባል ይዛችሁ ሪንግ ላይት ይዛችሁ ባካችሁ የቀብር ቦታ አትሂዱ በሚል ጥሪ አቅርቤ ነበር። ያኔ አልተሳካም። አሁን ግን መንግስትም በዚህ ጉዳይ ሲሪየስ የሚሆን እየመሰለኝ ነው። ወደ ልቦናችሁ ተመለሱ። ይሄ ከሰው ሞት ማትረፍ ነው። በቃ ሌላ ምንም ትርጉም የለውም እና ይሄ ልክ ነው ብዬ አላስብም። እኔ ሌሎቻችሁም እንደዚህ ለመቅረጽ ምናምን የቀብር ስነ ስርዓቱን እየጠበቃችሁ ያላችሁ ሰዎች እንግዲህ ፈጣሪ ዝም ቢላችሁ ራሱ መንግስት እንደሚቀጣችሁ እርግጠኛ ነኝ ከዚህ በኋላ። ዴሎል ኢንተርቴይንመንት ያስተላለፈውን መልእክት በጥቂቱም ቢሆን ተመልክተናል። ሁላችንም የራሳችንን ኃላፊነት እንወጣ እያልኩኝ የዛሬው ቪዲዮን በዚህ ያጠናቅቃለሁኝ።